ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት አድማጮች ዛሬም በቀጠሯችን ተገኝተናል። እናንተስ ወደ አገር ቤት የተሰኘውን በፍልሰትና ከፍልሰት ተመላሾች ላይ ትኩረት የሚያደርገውን ፕሮግራማችንን ለመስማት ዝግጁ ናችሁ? ወደ አገር ቤት የተሰኘውን ፕሮግራማችንን እንደወደዳችሁት ድንቅ የሆኑ ተሞክሮችንም እያገኛችሁበት እንደሆነ እምነታችን ነው። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ወደ አገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር ወደ እናንተ እያደረስን እንገኛለን። ሁሌም አብራችሁ እንደምትሆኑም እምነታችን ነው። ወደ አገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ወይም ከዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላቸዋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። ዛሬም ወደ አገር ቤት ፕሮግራማችን ድንቅ ተሞክሮዎችን ይዘንላችሁ መተናል። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮዎች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችም ወደ እናንተ ወደ አድማጮቻችን ጆሮ እንዲደርስ እናደርጋለን። እናንተ ውድ አድማጮች ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሁፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ሁሌም አብራችሁን ሁኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ትሰማላችሁ። ከሀገር መውጣት እንግዲህ በርካታ ውጣ ውረዶች እንዳሉት ሁሉ ከዚህ በተቃራኒ ደግሞ ዜጎች ከሀገር በመውጣታቸው የተሻለ የስራ እድልን ያገኛሉ። ከዛም በተጨማሪ ልፋትና ድካማቸውን የሚያስተካክሉበትና የሚያካክሱበት ጥሩ ገቢንም ያገኛሉ። ወደፊት ፍልሰትን እያሰባችሁ ላላችሁ ወገኖች አሁን የምንነግራችሁ መረጃ በጥቂቱም ቢሆን እውቀትን ይሰጣልና ልብና ጆሯችሁን ስጡን እንላለን። የመጀመሪያው ማወቅ ያለብን ነገር ለስራ ወደ ውጭ ሀገር ለመሄድ ዝቅተኛው ዕድሜ 18 ዓመት የሞላው መሆን አለበት። ቅድመ ጉዞ ስልጠና መውሰድ አለብን። የሙያ ብቃት ማረጋገጫ ሰርተፊኬትም ያስፈልገናል። ሌላው ብቁ መሆንን የሚያረጋግጥ የጤና ምርመራ ውጤትና የህይወት ኢንሹራንስ ሰነድ፣ የውጭ ሀገር የስራ ቅጥርን አስመልክቶ ከኢትዮጵያ ጋር የሁለትዮሽ ስምምነት ከተፈራረሙ ሀገራት የስራ ቅጥር ውልን ማግኘት፣ በተቀባይ ሀገራት የስራ አታሺዎች መመደብ፣ በፍልሰት ሂደት ወቅት ግለሰቦች መብትና ግዴታቸውን እንዲያውቁ መረጃ መስጠት። ስለዚህ ሁላችሁም ከሀገር ለመውጣት ያሰባችሁ ከመውጣታችሁ በፊት ማሟላት ስላለባችሁ ነገር በጥቂቱም ቢሆን ትንሽ እውቀት እንዳገኛችሁ እምነታችን ነው። እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። በወደ ሀገር ቤት ከምናስደምጣችሁ ምርጥ ቅንብሮቻችን መካከል የንጋት ኮከቦች የተሰኘው ድራማችን ተጠቃሽ ነው። ባለፈው ሳምንት በንጋት ኮከቦች ፀሐይና ቅመም ስራቸውን ጀምረዋል። ታዳምቅ የምትባል ደንበኛ መታ ከፍልሰት ለተመለሱ ወገኖች የነፀሐይ ድርጅት የሚሰጠውን አገልግሎት እየተጋራች ነው። ታዳምቅ ባለፈው ሳምንት የነፀሐይ እንግዳ ነበረች። የነበረባትን የህይወት ወጣ ገባም ለፀሐይ ዘርዝራ ነግራታለች። ቤተሰቦቿ የነበረባቸውን ችግር በጥቂቱም ቢሆን ለማገዝ በህገወጥ ሰው አዘዋዋሪዎች አማካኝነት ከሀገር እንደወጣችና ከሀገር ከወጣች በኋላ ግን ከአሰሪዎቿ ጋር ብዙም እንዳልተግባባች
ለፀሐይ ነግራታለች። በዚህም ምክንያት የወጣችበትን ዓላማ ሳታሳካ ወደ ሀገር መንደሯ ብትመለስም ከቤተሰቡም ሆነ ከማህበረሰቡ ጥሩ ያልሆነ አቀባበል እንደገጠማትና በዚህም መንፈሷ እንደሚጨነቅ ለፀሐይ አስረድታታለች። እነ ፀሐይም ስራ እንዲፈልጉላት ጠይቃቸዋለች። ፀሐይም ከሻይ ቡና በኋላ ለመፍትሄው እንደሚነጋገሩ ለታዳምቅ ነግራታለች። ይህ የንጋት ኮከቦች ቤተሰቦች የህይወት ወጣ ገባ ወዴት ያመራ ይሆን? እስኪ ተከታዩን ክፍል ደግሞ አሁን እናስደምጣችሁ። የንጋት ኮከቦች። ደንበኛዋ መጣለች። ላስገባት። ፀሐይ ማናት የመጣችው? ማስታወሻ ቁጥር ላይ ከሰፈርኳቸው ተራ ቁጥር 2 ላይ ያለችው ናት። ስም የላትም እንዴ? አንበበሽዋል ብዬ እኮ ነው። ካንተ ጋር በኋላ እናወራለን። አስገባት። ግቢ እናት። ሰላም። ሰላም እህቴ። ወንበሩ ላይ አረፍ በይ። እሺ አመሰግናለሁ። የከተማችን ነዋሪ ነሽ? አይ አይደለም። ማስታወቂያችሁን ያየ ሰው ነግሮኝ ነው የመጣሁት። ከሌላ ወረዳ ነው የመጣሽው? አዎ። አገልግሎታችንን ፈልገሽ ስለመጣሽ ደስ ብሎኛል። እድሉን ስለሰጣችሁኝ አመሰግናለሁ። አሁን ከማን ጋር ነው የምትኖሪው? ብቻዬን ነው የምኖረው። ምን እየሰራሽ ነው የምትኖሪው? ከባድ ነው። ንገሪኝ። በጭራሽ አትፍሪ። ሴት አዳሪነት ነው የምሰራው። ወደዚህ ስራ ያስገባሽ ጉዳይ ምንድነው? ከስደት ስመለስ ሳንቲም አልያዝኩም። ያው ባዶ እጄን ወደ ቤተሰቦቼ መሄድ አልፈለኩም። ጨነቀኝ። በአጋጣሚ ነው የገባሁት። ፈልሰሽ የቆየሽ የት ነበር? የመን ነበርኩ። ለምን ሄድሽ? ወደ ሳውዲ ልሄድ ነበር፣ ግን ያሱት ገንዘብ ደላላ ወሰደብኝ። ለምን ወሰደብሽ? ከጅቡቲ የተቀበለንና የመን ያደረሰን ደላላ ባህር ላይ ያለን የያዝነውን ገንዘብ እንድንሰጠው ጠየቀን። ለህይወታችን ስለፈራን ሰጠነው። ሁላችሁንም? አዎ። ስንት ትሆናላችሁ? 7 እንሆናለን። ሁሉም ሰው ሰጠው? ብራቸውን አንሰጥም ያሉ በርካቶቹን ባህር ላይ ወረወራቸው። እውነትሽን ነው? አዎ። በጣም ከባድ ነበር። ርህራሄ የሌለው ሰው ነው። ያሳዝናል። ከዚያም ነውሽ? የመን በገባን በሰዓታት ውስጥ በየመን መንግስት ጸጥታ አካላት እጅ ላይ ወደቅን። ከዚያም የተለያዩ ጥያቄዎች ከጠየቁን በኋላ ወደ እስር ቤት ወሰዱን። ታሰራችሁ? አዎ። ያውም ለ5 ወር ታስሬ ነው የወጣሁት። በጣም ያሳዝናል። ከተፈታሽ በኋላ ቀጥታ ወደ ኢትዮጵያ መጣሽ ወይስ ምን ተፈጠረ? አዎ። የኢትዮጵያ መንግስት ተደራድሮ ወደ ሀገር ቤት አመጣን። ከዚያ በኋላ ምን ተፈጠረ? አዲስ አበባ እንደገባው ለ3 ቀን ስራ ለማግኘት ያደረኩት ጥረት ሳይሳካ ቀረ። ከዚያም ህይወቴን ለማቆየት ስል ወደዚህ ስራ ገባው። በጣም ያሳዝናል። በጣም ሰርቶ የመቀየር ህልሜ የመከነው የዛኔ ነው። አሁን በጣም የተቸገርኩት በፍላጎት ማጣት ነው። ምንም አይነት የመኖር ፍላጎት የለኝም። በዚያ ላይ ወደ አይምሮ የሚመጣው የእናቴ አደራ ነው። የእናትሽ አደራ ምን ነበር? አባታችን በልጅነታችን ስላረፈ የታናናሽ እህቶቼን ህይወት እንድቀይር ከባድ ኃላፊነት ሰጥታኝ ነበር። ግን ምን ያደርጋል? ሁሉም መና ሆነ። አይዞሽ፣ ጠንካራ ሁኚ። ለመፍትሄ እስከመጣሽ ድረስ ከጎንሽ ነን። ችግሩን ለመቅረፍ ጥረት እናደርጋለን። እሺ። እኔን የመርዳት ፍላጎት ካላችሁማ እባካችሁ በቃ ወደ ሳውዲ መልሳችሁ ላኩኝ እባካችሁ። እንደዛ አይነት ድጋፍ አናደርግም። ግን ከችግሩ ለመውጣት መጀመሪያ በቂ የምክር አገልግሎት እንሰጥሻለን። ከዛ በኋላ የራስሽን ገቢ ፈጥረሽ የምትኖሪበትን ነገር እገዛ እናደርግልሻለን። አይ እኔ የምፈልገው ተመልሶ መሄድ ነው። ምክንያቱም እዚህ ምን ሰርቼ እለወጣለሁ? በዚያ ላይ የሚያዋጣ ስራ እንኳን የለም። ግድ የለም፣ እሱን ቀስ እያለን እንደርስበታለን። ብቻ አንቺ ልብሽን ከፍተሽ ምክራችንን ተግባራዊ ለማድረግ ጥረት ማድረግ አለብሽ። እሱማ የመጣሁበት አይደል? እሺ ታዘዛለሁ። መልካም። ፋጡማ ትክክለኛ ስምሽ ነው? አይ የአረብ ሀገር ስሜ ነው። አዲስ አበባም የምጠቀመው በዚሁ ነው። ይሁን። አሁን ከስምሽ ጀምሮ ባንቺ ባህሪ፣ ጸባይ፣ አስተሳሰብና ክህሎት ላይ ተጽዕኖ የሚኖራቸው ነገሮችን በግልጽ ተነጋግረን የሚቀየሩትን በአዲስ መልክ እንቀይራቸዋለን። እሺ። ቆይ አንዴ ከስንጥር ጋር ትሄጂና አንዳንድ ነገሮችን ታስተካክላላችሁ። ስንጥር
አቤት ፀሐይ፣ አቤት እኔ ስንጥር ሰፈር አድባሬን የማለቅ ችጋር የነገሰብኝ ይሄው አለሁኝ። እሺ ፋጡማን አናግራትና ቀጠሮ አስይዝ፣ ምክንያቱም ሰፊ ጊዜ የሚፈልግ ጉዳይ ነው። እሺ ነይ እንሂድ ፋጡማ። እሺ ስለ ሁሉም ነገር በጣም አመሰግናለሁ። እኛም እናመሰግናለን ፋጡማ። እንውጣ። የንጋት ኮከቦች አድማጮች እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። ይህ የሬዲዮ ፕሮግራማችን ፍልሰትንና ከፍልሰት ተመላሾች ህይወት ላይ ትኩረት ያደርጋል። ቀደም ብለን በንጋት ኮከቦች ድራማችን እንደሰማነው ስንጥር ለአገልግሎት ወደ ቢሮአቸው የሚመጡትን ወገኖች በቅደም ተከተል ወደ ፀሐይ እንዲገቡ እያደረገ ነው። የዛሬዋ ደንበኛቸው ወደ ፍልሰት ለመሄድ በምታደርገው ጥረት ህገወጥ ሰው አዘዋዋሪዎች ገንዘቧን እንደወሰዱባት፣ ገንዘብ አልሰጥም ያሉትን ጓደኞቿን ደግሞ ህገወጥ ሰው አዘዋዋሪዎቹ ለሞትና ለእንግልት እንደዳረጓቸው ለፀሐይ ነግራታለች። ይህች ባለ ጉዳይም ህይወቷን ለማቆየት ስትል የማትፈልገውን ስራ እየሰራች እንዳለችና እነ ፀሐይ ሊረዷት የሚፈልጉ ከሆነና አቅሙ ካላቸው መልሰው ወደ ሳዑዲ እንዲልኳት ተማጽናለች። ነገር ግን ፀሐይ በእነሱ ድርጅት ይህን ማድረግ እንደማይቻል አስረድታታለች። ሰርቶ የመቀየር ህልሟ እንደመከነና የመኖር ፍላጎትም እንደሌላት ለፀሐይ ስትነግራት ፀሐይ በጉዳዩ ልቧ ተነክቷል። እንግዲህ ይህ አይነት ገጠመኝ በድራማችን ብቻ የምንሰማው አይደለም። በእውኑ ዓለምም በርካታ እህቶቻችን እንዲህ አይነት የስነ ልቦና ጉዳትና የመንፈስ ጭንቀት ከፍልሰት መልስ ያጋጥማቸዋል። የንጋት ኮከቦች ድራማችንን ተከታዩን ክፍል ሳምንት ይዘንላችሁ እንመጣለን። እናንተም የተወደዳችሁ አድማጮቻችን ፍልሰትንና ከፍልሰት ተመላሾችን በተመለከተ ያላችሁን ሀሳብ አስተያየት እየደወላችሁ አሳውቁን። በዚህ ሳምንት ፀሐይ ስንጥርን ደንበኛው ፋጡማን እንዲያግዛት ነግረዋለች። ሳምንት በተከታዩ ክፍል የንጋት ኮከቦች ድራማችንን ይዘን እንጠብቃችኋለን። ሳምንት እንገናኝ። እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። ወደ ሀገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁ እንደምትሆኑም እምነታችን ነው። ወደ ሀገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ UN Women በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችን እና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። በፍልሰትና ከፍልሰት ጋር በተያያዘ ጠቃሚ መረጃን የምታካፍለን አንዲት እንግዳ በዚህ ሳምንትም አዘጋጅተንላቸዋል። እስኪ እንግዳችንን በጋራ እንስማት። ስሜ መዋ አህመድ እባላለሁ። የተወለድኩኝ ምስራቅ መስቃን ባላ አካባቢ ነው። ያደኩኝም እዚህ ነው። እዚህ 03 ማለት ነው። ቤተሰቡም አቀባበል በጣም ያስፈልጋታል። ብርም ይዛ እንኳን ብትመጣ ማለት ነው። ለምን እዛ ሀገር ብዙ ነገር ችላ ነው እኮ የምትኖረው። እዛ ምንም ይሁን ሰው ሀገር ተመችቶሽ አትኖሪም። የፈለገ ጥሩ ቤት ቢገጥምሽ ማለት ነው። ያንን ደግሞ ቤተሰብ ላይ ይረዳ ይችላል። እሷና ፈጣሪ ነው የሚያውቀው እዛ ያለችዋ ማለት ነው። ብዙ ነገር ሊኖር ይችላል። ግን ያንን ነገር ገጥሟት እንደገና እዚህ ሌላ ችግር መግጠም የለበትም። ቤተሰብ ጋር ያዘችም አልያዘችም ቤተሰብ በሰላም መምጣት ራሱ አንድ ትልቅ ነገር ነው። ቤተሰብ ደግሞ ብር ስለያዘች አይደለም ቤተሰብ ወለች። ብር የሚኖር አይኖርም ቤተሰብ ናት፣ ልጅ ናት። ምንም ትሁን በቃ እሷ አገኛለሁ ብላ ነው ሄደችው። ካጣችም በቃ በሰላም ደስ ብሏቸው መቀበል አለባቸው ብዬ ነው እንደኔ ማለት ነው። ብር ከብር ጋር አይደለም ሰው የሚወደደው። የዛ ሀገር ኑሮውን እስቲ ከባድነት ንገሪኝ እስቲ። ከባድነት ያው እንደ ቤቱ ነው፣ እንደ ገጠመሽ ነው። እንግዲህ ያው የራሴ ገጠመኝን ነገር እግዚአብሔር ይመስገን ነው። ይሄን አክል ክፉ ነገር አልገጠመኝም፣ ጥሩ ስለነበሩ ማለት ነው። ትንሽ በእንቅልፍ ቸገር ነበር ልጆች ስላሉብኝ። ቀን ይተኛሉ እነሱ፣ ማታ ማታ አስተኙኝም ነበር ልጆቹ። ሰዎቹ ደግሞ ይሉ ሴትዮ ኤርፖርት ነው የምትሰራ፣ አየር መንገድ ነው የምትሰራ ነበረ። ሰውዬውም ደግሞ ሌላ ሀገር ነው ልብስ ያከፋፍላል። ልጆቹን እና ቤቱ በቀን ነበርኩኝ እዛ። ያ ልጆች ቀን ቀን
ለስራ ብዬ አስተኛቸዋለሁ። ማታ ደግሞ እንትን ይላሉ እነሱና እኔ መተኛት አልችልም። በዛ ትንሽ ይቸገር ነበር በቃ እንጂ ሌላ ምንም ችግር አልነበረብን። ሁሉ ነገር ጥሩ ነበር። እንደው የከፋሽ ማትረሺው መጥፎ አጋጣሚ አለ እዛ ሆነሽ ወደ ሀገሬ እመለሳለሁ ያልሽበት ጊዜ? ከፋኝ ጊዜ የለም። ብቻ ያው ሀገር ስታስታውሽ ሁሉ ይከፋሻል። በሰው ሀገር ሆነሽ ሀገርሽ ባስታወሽ ቁጥር ሁሉ ይከፋሻል። ለምን ሀገርሽ ነው በቃ። ሰው ሀገር ሁሌም የሰው ሀገር ነው። ያንን ነው እንጂ ሌላ ነገር ምንም አጥቼ ከፍቶኝ አያውቅም እንጂ አገሬ ቤተሰቤ ብዬ ከፋይ ነበረኝ። ስራውንም ችለሽ ትኖሪያለሽ? አዎ ስራውንም ችለሽ ያው ለስራ ስለሄድሽ ምንም አማራጭ ስለሌለሽ ሰርተሽ ለመለወጥ ስለሆነ ሁሉንም በቻልሽ ያክል እግዚአብሔር በሰጠሽ ጥበብ ሰርተሽ መለወጥ እንጂ ሌላ ምንም አማራጭ የለሽ። ቤተሰብ ወሰድሽ አንቺ ወይስ እንዴት ነው? ቤተሰብ አልወሰድኩም። ሄዱ እነሱ ናቸው የሄዱት። እንደው ከሄዱ በኋላ ነው ያወቅኩኝ እኔ። አልነገሩሽም? አዎ ብዙም ስልክ የለም እዛኔ። እኔ ስልክም አይፈቀድልኝም ነበር። በርግጥ ስልክ የለም። ቤተሰብ ወይ ብር በምልክ ሰዓት ነው የምደውለው። የራሴ ስልክ የለኝም ነበረ። ተመልሼ ሲሄድ ነው ስልክ የሰጡኝ። ያው ራስሽን ሲያምኑ ሲያውቁሽ ነው ሁሉ ነገር የሚለቁልሽ እንጂ እኮ ዝም ብለው እንትን አይልልሽም። አሁን ያኔ አልነበረኝም ብዙ እንትን አልነበረም። ስልክም አልነበረኝም። በቃ በራሳቸው ስልክ ወደዚህ ለመደወል ስፈልግ እነሱ ነበር የሚያስደውሉ እንጂ እንደፈለገኝም ቤተሰቡን በስልክ አላገኝም ነበር በርግጥ። እና ይሄ ነው። አሁን እንዴት ነው ህይወት? አገባሽ? ወለድሽ? አላገባሁም፣ አልወለድኩም። አታስብም? ስራ ላይ ነው። ለማግባት ፈልጋለሁ፣ አስባለሁ። ይሄ ነው። ኑሮ ጥሩ ነው ግን እግዚአብሔር ይመስገን። ደስ ንግድ ምናምን ቆንጆ ነው። በጣም ደስ ይላል። ለእኔ ደስ ብሎኝ ነው የምሰራው። ምንም ችግር የለብኝም። እናት አባት ትረጃለሽ አሉ? እናት አባት ያው ወደ ጌታ ሄደዋል፣ አልፈዋል። የሉም። ብቻዬ ተከራይቼ ነው የምኖረው። ይሄን ተከራይቼ ነው የምሰራው። ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀዬ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወዳሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርቷችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ደውሉ፣ ጻፉ። ያማርኩባት ወግ ማረግ ሲሳይን ጋቢያ የሁባት የእውቀት ግብይት ወግ የቃኘሁባት የማታሳፍረኝ ሀገሬ ቤቴ ናት፣ ሀገሬ እናቴ ናት፣ ሀገሬ ርስቴ ናት። ሃይ ልታጀብ
በወፌ አይታይ አሞራዋይ ጥራኝ አይታይ ለምን የትም ልውደቅ አይታይ የአገር ያፈሬ ብላኝ አይታይ እስቲ ነፍስ አውቄ አይታይ ራሴን ልጠይቅ አይታይ ቀሪ ሀብቴ አገሬ አይታይ ከሕይወቴ የሚለቅ የክብሬ መመኪያ ደስታና ሕይወቴ ሌላ ምን ሀብታለኝ ኢትዮጵያ ናት ሀብቴ አሳየ ዛሬ መሳየ ነገ መሳየ ኢትዮጵያ መየ ጸጋ ተንሰራፍቶ ጸንቶ ያጽናናኛል የምኮራበትን ውብ አገር ሰጥቶኛል የትም ዞሮ መግቢያ ማረፊያ ጎጆዬ መጽናኛ ጋሻና ከእንግዳችን እንደተረዳ ነው ፍልሰት ሁሌም ክፉ ጎን ብቻ አይደለም ያለው። ከዛ ይልቅ በሰው ሀገር ላይ ሰርተው በርትተው የፍልሰት ህይወትን አሸንፈው ወደ ሀገራቸው መጥተው ከራሳቸው አልፈው ለሌሎች የሚተርፍ ስራን የሰሩ በርካታ ጀግና እህቶቻችን አሉ። የዛሬዋም እንግዳችን አንድ ማሳያችን ናት። እናንተም ፍልሰትን እያሰባችሁ ከሆናችሁ ቀድማችሁ ምን ማድረግ እንዳለባችሁ እንደተረዳችሁ እምነታችን ነው። ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። በግሎባላይዜሽን የተነሳ ዓለም ወደ አንድነት እየመጣች ነው። ግሎባላይዜሽን ታዲያ ሰዎች ከቦታ ቦታ ተዘዋውረው እንዲሰሩ እድሉን ፈጥሯል። ሰዎች ወደ ሌላ ሀገር ሄደው ራሳቸውን የሚችሉበት፣ ቤተሰብን የሚደግፉበት ልዩ ሁኔታንም አመቻችቷል። በበለጸጉት ሀገራት ደግሞ የዜጎች ቁጥር እየቀነሰ መምጣትና የሰራተኞች ቁጥር ማሽቆልቆል፣ በተለይ በጉልበት ስራ ላይ የሚሰማሩ ሰዎች ቁጥር መቀነሱ ከውጭ የሚመጡ ሰራተኞች ቁጥር እንዲጨምርና በታዳጊ ሀገራት ላሉ ዜጎችም የስራ ዕድል እንዲፈጠር ምቹ ሁኔታዎችን ፈጥሯል። ቀደም ብለን ከሰማናት እህታችን በተቃራኒው ደግሞ በርካታ ወገኖቻችን የፍልሰትን ውጣ ውረድ በዚሁ በወደ ሀገር ቤት ፕሮግራማችን አካፍለውናል። በተለይ መደበኛ ያልሆነውን የፍልሰት መንገድ የመረጡ እህቶቻችን በእርግጥ ይህ ታሪክ እውነት ነው የሚያሰኙ ገጠመኞቻቸውን እንካችሁ ብለውናል። እስኪ ከወደ ሰሜን ወሎ ካገኘናቸው ታሪኮች መካከል በጥቂቱ እናስደምጣችሁ። 10ኛ ክፍል ማትሪክ ዞሮ ያጠቃልሉናል። ከዚህ አጠቃለን ማትሪክ ጨርሰን ቁጭ ከምንል እንሂድና 2 አመት ሰርተን መተን በግላችን ኮሌጅ ከፍለን እንማራለን በሚል ሐሳብ ነው የተወያየ ነው። የምንሄደው ደግሞ ገቢ ለማግኘትና 10ኛ ክፍል ስናጠቃልል በኮሌጅ ከፍለን ለመማር ቤተሰቦቻችን ዝቅተኛ ገቢ ስለሆነ ያላቸው አቅም የላቸውም፣ ከፍለው አያስተምሩንም፣ ራሳችን ከፍለን እንማራለን በሚል ሐሳብ ነው ለመሰደድ የጀመረው። ለቤተሰብ ተናገርን። ያው ጥሩ ነገር አስመስለን አሳምረን ነው የነገርናቸው ለነሱ በትምህርታችንን መቀጠል እንደምንችል ሄደን ገንዘብ ይዘን መተን ቤት ውስጥ ቁጭ ብለን ለነሱ ጫና ከምንሆናቸው ራሳችንን እንደምንችል ነው ያሳመናቸው በሰዓቱ። በዚህ ተስማሙ፣ ገንዘቡን ሰጡን፣ ከደላላው ጋር ተገናኘን፣ መንገዱን ጀመረን ሄድን። ገንዘቡ የተገኘው ግማሹ በብድር ነው፣ ግማሹ ደግሞ አባቴ የሚያርሰውን በሬ ሽጦ ነው የሰጠኝ። እኔ ሰርቼ እገዛልሃለሁ በሬውን ሽጠው ስለው የዋህነኛ ማህበረሰቡ ሽጦ ሰጠኝ። በዛ ትንሽ እድሜ የ14 የ15 አመት ልጅ ሆነን ነው እንግዲህ ያን ሐሳብና ስደት የመረጥ ነው። 3 አመት ሲሞላኝ ምንም የለም፣ በቃ በየአመቱ ምንም የለም።
ስለዚህ ምን ይዤ የሚለው ነገር ያሳስባል። ወደ ሀገር ለመመለስ የሆነ ነገር መያዝ ግድ ነው እና የሰው ልጅ ሰራ ከተባለ ገንዘብ አገኘ ከተባለ ደግሞ የተወሰነ ነገር ሊኖር ይገባል። እኛ ግን ያ ነገር ከባድ ነው፣ ያሳስባል። ጊዜው እየረዘመ 1 አመት የነበረው 2 3 4 እያለ ይሄዳል። ልክ 8ኛው አመት ላይ መሰለኝ ነው የታመምኩት። መሻወር ላይ ነው ሹርጣ ያዘን፣ ተተኮሰብን። እዛ መኪና ጎማ ሲመታብን መኪና ተገልብጦ ብዙ ነገር ሆነናል። ጓደኞች አልቀብን፣ ጎማውን ሲመቱት መኪናው ተገለበጠ። ከዛ ብዙ አልቀውብና 14 ሴቶችም አልቀዋል። ትንሽ ነን ያው አለ መኪና የሆነው ነገር የለም ምንም አልሆነ። ሽፈሩ ነው ትንሽ ሲገለበጥ ገደል ነበረ። 14 ሴቶች አለቁብን። ስወጣ በመጀመሪያ ራሴን አሳምነዋለሁኝ። አንድ መልካም ነገር ሊገጥመኝ ነው፣ ሁለት ደግሞ ያው የታወቀ ነው ይሄን የሰው ሀገር ማለት ነው አይደለም ከሰው ሀገር ከሀገራችን ላይ ራሱ ማለት ነው ይከብዳል። ግን ቢሆንም ለተሻለ ኑሮ ሲባል ግዴታ መውጣት አለብና በዛ የተነሳ በእርግጥም የሰው ሀገር መራራ ነው። ደስተኛ ያደርገኛል ብዬ አላስብም። ግን ለማግኘት ሲባል ግድ ነው። ለውጥ ለማግኘት ሲባል ግዴታ የሰውን ፊት ይከብዳል። የሰው ፊት አይደለም የሰው ሀገር ከሀገራችን ላይ በጣም ከባድ ነው የሰው ፊት አይደለም። በዛ የተነሳ እንደሚከብድም በእርግጥ አሳምነዋለሁ። ግን ቢሆንም ለሚመጣብኝ ነገሮች ሁሉ በቃ መቋቋማለሁ ብዬ ከአላህ ጋር ተስፋ አለኝ። እነዚህ እህቶቻችን ለተሻለ እንጀራ ፍለጋ የነገ ህይወታቸውን ለማስተካከል ሲሉ ነው እንግዲህ የህይወትንና የሞትን ጎዳና የሚያቋርጡት። ከበረሃ ከረሃብ ከችግር ቸነፈር አምልጠው ዛሬ ላይ ቆመው ታሪካቸውን ላጋሩን እህቶቻችን ሁሌም ምስጋናችን ከፍ ያለ ነው። የወደ ሀገር ቤት የሬዲዮ ፕሮግራም አዘጋጆችና ባልደረቦቻችን በሙሉ ታሪካቸውን በድፍረት ላጋሩን እህቶቻችን ምስጋናችን ከፍ ያለ መሆኑን በድጋሚ እንገልጻለን። እናንተ አድማጮቻችንም ለኛ ሁሌ ለመደወል አጭር የጽሁፍ መልእክትም ለመላክ ወደ ኋላ እንዳትሉ 0944 088998 የስልክ መስመራችን ነው። ደውሉ፣ ጻፉ። እናንተም መደበኛውን የፍልሰት ጉዞ በመጠቀም ራሳችሁን ብሎም ቤተሰባችሁን እንዲሁም ማህበረሰባችሁን የምትደግፉበት ለወደፊት የተሻለ ኑሮን የምትፈጥሩበት ሁኔታዎችን ማመቻቸት ትችላላችሁ። ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችን ነው እያዳመጣችሁ የምትገኙት። በዚህ ፕሮግራማችን የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው፣ በቃኝ የሰው ሀገር ብለው ወደ ሀገር ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት አባት እንዴት ተቀበላቸው የሚሉትን ልምዶች ወደ እናንተ እናደርሳለን። በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮችን አዘጋጅተናል። ከዚህ በኋላ ባሉት ሳምንታት ወደ እናንተ ይደርሳሉ። እናንተ ውድ አድማጮቻችንም ሁሌም በዚሁ ሰዓት ወደ ሀገር ቤት የተሰኘውን ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት እየደወላችሁ አድርሱን፣ ወይም ደግሞ አጭር የጽሁፍ መልእክትን መላክ ትችላላችሁ። 0944 088998 የስልክ መስመራችን ነው። የዛሬው ወደ ሀገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃቸዋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁን። የስልክ መስመራችን 0944 088998 ነው። ደውሉ፣ አሊያም አጭር የጽሁፍ መልእክትም ላኩልን። ወደ ሀገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል። እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ ሀገር ቤት